ሁለተኛው የፍርድ አይነት በዚህ በእንግሊዝኛው መጽሐፍ ላይ በአማኙ ሴልፍ ወይም እኔነት ማንነት ላይ የሚለው ነው። በደንብ ግን ጥቅሶቹ የሚገልጹ በአማኙ እኔነት ወይም ሴልፍ ላይ ከምንለው ይልቅ በአማኙ ስጋ ላይ የሚፈጸም ፍርድ። ቅድም የመጀመሪያው ምንድነው? በአማኝ ኃጢአት ላይ። አሁን ያልኳችሁ ምንድነው? በአማኝ ማንነት ኦር ስጋ ላይ በአማኙ ምን ላይ? ስጋ ላይ የሚፈጸም ፍርድ ነው። መስፈሪያዎቹ እነዚህ ስለሆኑ በእነዚህ መገመት ትችላላችሁ። በአማኝ ምን ላይ? ስጋ ላይ የሚፈጸም ነው። በፍጥነት ሊደውና አብራራዋለሁ። ፍርዱ የሚፈጸምበት ማንነት የአማኙ ስጋ ማንነት ማን ላይ ነው የሚፈረደው? ፍርዱ የሚፈጸምበት ምክንያት በዚህ ላይ ምክንያት በሚለው ይሄ የቅድሙ ፍርድ ነው። ምክንያት አንድ በኢየሱስ የዘላለም ፍርዱ የተወገደለት አማኝ በዚህ ምድር ላይ ሲኖር እንደ እግዚአብሔር ቃል እንደሚገባው መኖር ካልቻለ ኦር አንድ አማኝ በተገለጠ የኃጢአት ልምምድ ከቆየ የሚፈረድበት ማን ላይ ነው ብያለሁ? ሁለተኛው የፍርድ አይነት በአማኝ ምን ላይ? ስጋ ላይ። ባላመኑት ላይ አላልኩም። ባመኑና የእግዚአብሔርን ልጅነት በተቀበሉ ላይ፣ ዳግም በተወለዱ ቅዱሳን ላይ፣ ርስት ሊወርሱ በተዘጋጁ የእግዚአብሔርን ዘር የተካፈሉ አማኞች ላይ ብቻ የሚፈጸም። ባጭሩ የእግዚአብሔር ልጆች ወንዶችና ሴቶች ልጆች ስጋ ላይ የሚፈጸም ፍርድ ነው። የሚፈጸመው በስጋቸው ነው። የፍርዱ ምክንያት አቤት በተገለጠ የኃጢአት ልምምድ ሲኖሩ ወይም ያለ ንስሐ የሚኖሩት የኃጢአት ልምምድ ሲኖሩ። ጥቅሱን እያወጣን ነው ያለ። የተገለጠ ኃጢአት ምንድነው? የተገለጠ ኃጢአት ምንድነው? መጽሐፍ ቅዱስ ሁላችንም እንደምንስት ይናገራል። አይናችን፣ ጆሮአችን፣ አፋችን ይስታል። ግን የአንዳንድ ክርስቲያኖች ኃጢአት የተገለጠ ነው። ምን ማለት ነው? እዚህ ቤት ስንት ሰው ነው የሚደክመው? እዚህ ቤት ስንት ሰው ነው የሚደክመው? በአይኑ በጆሮ ምን በቃ ሸርተት የሚል ስንት ሰው ነው? ሁሉም ሰው። የማይስት ሰው የለም። የትንሣኤ አካል እስክንለብስ ይህ ሰውነት ከብዶን እንቃትታለን። ግን ለዚህ ድካምና ኃጢአት ወይም ለምንስትበት ነገር አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆች ኃጢአትን እንዳታደርጉ ጽፈላችኋል። ኢንኬዝ ግን ምናልባት ማንም ግን ድንገት ኃጢአት ቢያደርግ ሲያደርግ አይልም። ሲያደርግማ ፈቅዷል ማለት ነው። ቢያደርግ ግን ከአብ ዘንድ ምን አለን? ጠበቃ አለን። ከአብ ዘንድ ምን አለን? ጠበቃ አለን። ወይንም ዕብራውያን 4 ላይ እንግዲህ ስንደክም ምን እንሆን በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። ለምን? በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ኢየሱስ ስላለን። ምን ለመቀበል? ስርየት አይደለም፣ ምህረትና ከዛ ምንወጣበት ጸጋ እንድንቀበል። ስለዚህ አንዳንድ ክርስቲያን ግን ድካሙን ከኢየሱስ ጋር አይጨርስም። ከንስሐ አባቱ ከኢየሱስ ጋር አይጨርስም። ከሊቀ ካህናት ኢየሱስ ጋር ጨርሶ ምህረትና ጸጋን አይቀበልም። አንዳንድ ክርስቲያኖች ኖርማሊ የላይፍ ስታይላቸው ወደ ማድረግ ይሄዳሉ። ከዛ ይሄን ምን ይለዋል? ከኢየሱስ ይወጣና ኢየሱስና ሰውየው ብቻ የሚያውቁት ኃጢአት ወይም በደል መሆኑ ይቀርና እየተገለጠ ሲመጣ የአካባቢ መነጋገሪያ ይሆናል። ሰው ሁሉ የሚነጋገርበት ርዕስ ይሆናል። ይሄ ክርስቲያን ነው አይደል? ምን ሆኖ ነው ታዲያ እያሉ ነገርየው ወደ አሕዛብ፣ ወደ ሰፈር፣ ወደ መንደር፣ ወደ አካባቢ እየተገለጠ ይመጣል። እንዲህም ሆኖ ምሕረትና ጸጋን ተቀብሎ ማገገም ይችል ነበር። ግን አንዳንዱ ንስሐ አያደርግም። የህብረት ንስሐ አያደርግም። ከኢየሱስ ወደ ኢየሱስ ቀርቦ ከዛ ነገር የሚገላገልበትን ነገር አይመኝም፣ ይፈልገዋል። ያን ጊዜ ኃጢአቱ
የተገለጠ ኃጢአት ይባላል። ምክንያቱ ምንድነው ሲባል የፍርዱ ምክንያት የአማኙ የተገለጠና ዘይቤው አድርጎት የሚኖረው የኃጢአት ልምምድ ሲኖር። የፍርዱ ቦታ የት ነው የሚፈረደው? የቱ ጋር ነው? ሰማይ ቤት ነው? በፊት ነው? መስቀል ላይ ነው? አይደለም። በአማኝ ስጋ ላይ ነው ያልኳቸው። ሰውየው እየፈጸመ ባለው ኃጢአት ላይ ምን ተፈጽሟል? በደም ለዩልኝ። በአማኙ ኃጢአት ላይ ቁጥር 1 እንዳትረሱ ምን ተፈጽሟል? አሁን እየበደለ ባለው በደል ላይ ፍርድ ተፈጽሟል። ኢየሱስ ላይ አልቋል። ስለዚህ የፍርዱ ውጤት የዘላለም ሕይወት ነው ብለናል። ግን በምኑ ላይ ነው አሁን እያወራን ያለው? እዚህ ምድር ላይ ኢየሱስ ከአብ ዘንድ ያለውን ጨርሶለታል። መስቀል ላይ ተፈጽሟል። የዘላለም ሕይወት ተሰጥቶታል። የእግዚአብሔር ልጅ ሆኗል። ወራሽ ነው። ግን እዚህ ምድር ላይ እንደዛ እየኖረ አይደለም። ደህንነት የሚገኘው ኢየሱስ በሰራው ነው። በጽድቅ ስራ ነው አይደለም። በጽድቅ ስራ ሳይሆን ኢየሱስ በሰራው ነው። አለቀ። ኢየሱስ ጨርሶለታል። የአብ ቁጣ በዚህ ሰው ላይ የለም። ይህ ሰው ግን እዚህ ምድር ላይ እግዚአብሔር ባስቀመጠለት ስታንዳርድ እየኖረ አይደለም። ያን ጊዜ ኃጢአቱ ከቅዱሳን ጆሮ አልፎ የአካባቢው ጆሮ፣ ቀጥሎ ደግሞ ሰውየው ምንም አይመለስና በዛ የጸና ልከኛ ሰው ይሆናል። የቤተ ክርስቲያን ሰዎችን ሲያይ ይሸሻል። አገልጋዮች ሲያይ ያስጠሉታል። ምንም ብትደክሙ ወገኖቼ ቤተ ክርስቲያን ነው የፈለገ ዛል ከነችግርና እናንተ ሸክም የከበዳችሁ ሸክማችሁን ጣል አድርጋችሁ ኑ አይልም ጌታ። ያለው ምንድነው? ከነሸክማችሁ ነው። እኔ ሸክማችሁን አቤት ከሸክማችሁ ሳርፋችኋለሁ። ታርፋላችሁ ነው። እኔ አሳርፋችኋለሁ። ወንድሜ የፈለገውን አይነት ድካም አንድ ቀን አርፌ መጣሉ አትበል። ኢየሱስ ነው የሚያሳርፈው ከነ ጉርለትናና እኔ በቃ ኃጢአት አናቴ ላይ ተከምሯል ግን ሰማለሁ ቃል ብለና ያለበለዚያ ተስፋ የለህም። ራስን ሰው አድርገህ መምጣት አትችልም። ኢየሱስ ጋር የሚመጡ ሰዎች ሁሉ ኢየሱስም ልቡን ለውጦለት ነው የሚለው ቃሉ። በጌታ እግር ስር ቁጭ ብሎ ተገኘ እንጂ ሰውየው ከነ አጋንንታዊ ልቡ ሰፈር አልሄደም። ሰዎችን መተው ባዩ ጊዜ ሰውየው ልቡ ተመልሶለት በጌታ እግር ስር ተቀምጦ፣ በጌታ እግር ስር መቀመጥ ነው ሳናቀው ልብን የሚቀይረው፣ ሳናቀው ሸክሙን አንተ ያ ነገር ያስጠላኝ እንዴ ታውቁት እንዴ ሰውየው እንኮ ነው እንዴ ብለ አልቀሰ ታግለ እምቢ ያለው ነገር ማለት ነው። ስለዚህ እናንተ ሸክም የከበዳችሁ የኃጢአትና የበደል ግብግብና ትግል ውስጥ ያላችሁ አትቅሩ። ቸርች ወደዚህ ነው። በአማኙ ስጋ ላይ ምክንያቱ ምንድነው ብለናል? የተገለጠ ኃጢአት፣ ፍርድን የሚያመለክት ኃጢአት። ቦታው የት ነው? አቤት ሰማይ ቤትም መስቀል ላይም አይደለም። የት? አማኙ በህይወት ባለበት ዘመን ሁሉ እዚሁ ምድር ላይ ጌታን አምኖ የእግዚአብሔር ልጅ ሆኖ ርስትን ሊቀበል በሚጠብቅበት በዚህ የሥጋ ወራቱ ሁሉ እዚህ ምድር ላይ አሁን እያንዳንዱ አማኝ በተገለጠና በማይመለስበት የአደባባይ ኃጢአት ሲቀጥል ምን ይመጣል? ፍርድ ይመጣል። በምኑ ላይ? በሥጋው ላይ። መቼ ነው ፍርዱ የሚፈጸመው? አማኝ በህይወት እስካለ ድረስ። መጽሐፍ ምን ይላል? አባት የሚወደውን ልጁን ይቀጣዋል። እማትቀጡ ከሆነ ይሄኛው ፍርድ ማለት እማትቀጡ ከሆነ ዲቃላዎች እንጂ ልጆች አይደላችሁ። ስለዚህ አማኝ የእግዚአብሔር ልጅ እዚህ ምድር ላይ በሚኖርበት ዘመን ሁሉ በአባት ተክሳጽ ስር ነን። ሁላችን በቅዱሱ አባት ተክሳጽ ስር ነው የምንኖረው። በምናችን ላይ? በስጋችን ላይ አለች ጅራፍ። ምን ሆነን ስንኖር እግዚአብሔር ወደዚህኛው ፍርድ እንዳንመጣ በሰማይ ምን አስቀምጦልናል? ንስሐ አባት፣ ሊቀ ካህናት። ምን የሚሰጥ? ምሕረትና ጸጋ የሚሰጥ። ስንት ሰዓት የሚያገለግል? 24 ሰዓት 365 ቀን። መቼ በፈለከው ሰዓት ምን የሚያረግ? ሶሪ ጂሰስ ምሕረት ስጠኝ፣ ጸጋን ጨምርልኝ ይሰጣል። ከዛ አሁን ሄደ እዛ ጋር ደርሰህ ስትመጣ አስቴርን አይተህ ተሰናክለ ስትመጣ ኢየሱስ አሁንም ተሰናከልኩልህ ስትል ኢየሱስ ምን ይላል? ማትረባ
ይላል። ቅድም አሁን ሮዛን አየው ብለህ መጣ ምሕረት ሰጠው። አንተ አሁን አስቴር ብለህ ትመጣለህ ይላል አይልም? የሚገርም ነገር የበደልከውን በደል ለአንተ እንኳን መልሶ አያስታውስም። ምንድነው ቅድም መጥተህ ነበር፣ አሁንም አንተ ምንድነው መቼ ነው ሰው የምትሆን አይልም። መጽሐፍ ቅዱስ ምን ይተቃላችሁ? ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል። ምን ሳይል እንደው መስጠት ብቻ አይደለም፣ ምን ሳይል ነው የሚሰጠው? ሳይነቅፍ። ምን እንደው መቼ ነው ሰው የምትሆኑት የማይል መቼም እንደማንሆን ያውቃል። ስለዚህ ምንም አፈር ቢያጥቡ ጭቃ እንደሆነ ስለሚያውቅ አይነቅፈን። ምን ነው ደህና አፈር አልነበርክ አይለን። ምን አርጎ ነው የሚሰጠን? ሳይነቅፍ በልግስና። ልጄ ደከመኸው ነው? አዎ ግሬስንግ ጌታ ሆይ ይኸውልህ አሁን ሁሉ ነገሬን አስተካክዬ አፌ ያመለጠኝ ጸጋ እንካ ጌታ ሆይ ይኸው አፌን እንዲለው ጉሜ ሲሄድ አይኔን ምን ላድርገው? አይኔን አላጠፋው ጌታ ሆይ ይኸውና ክፉ ነገር አየሁ እንካ ጸጋ እደግኔን ወደ መምሰል ታድጋለህ ይዞ ጌታ ሆይ ይኸው አይኔንም ምኔንም አፌንም ሸፈን ጆሮዬ ክፉ ሰማ። እንግዲህ አልደፍነው ጌታ ሆይ አትደፍነው። ክፉን ወሬ የምትቋቋምበት ጸጋ እንካ ጸጋ። መጽሐፉ ነው የሚለው በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። አንዳንዱ ግን አለ ይሄን የመሰለ ንስሐ አባት ሰማይ ቆሞለት እንደ መምሬ ከሌ ማታ ቤቱም አይገባ ወይ ደግሞ በደል በድለ ወይ ትንሽ ስበ ስትሄድ እሳቸውም ስበው ማትገናኘው ሁሌ ፐርፌክት ኢየሱስ ኃጢአት የማያውቅ ኢየሱስ እሱ ያለ ይሄን በመሰለ ንስሐ አባት የማይጠቀም ስንት ሰው አለ መሰለ? ስንት ሰው ዝም ብሎ በቃ ኢየሱስ አማላጅና ንስሐ አባት ወይም ሊቀ ካህናት መሆኑ ትዝ የሚለው ኦርቶዶክስ ሲያይ ማርያም አታማልድ ኢየሱስ ነው የሚያማልድ። ኦርቶዶክስ ከሌለ ኢየሱስ አማላጅ መሆኑን ትዝ የማይለው በሚደክም ጊዜ አማላጄ ታደገኝ የማይል አልኩልህ እኮ ምንድነው ወረ ጸጋ የማይል እርሰት የሚያደርገው ጭራሽ የኃጢአቱ ወይም የድካሙ አማላጅ መሆኑን ረስቶ ኢየሱስ በእርሱ ላይ ሊፈርድበት የተቀመጠ መስሎት ምሕረትና ጸጋን ማይቀበል ብዙ ሰው አለ። ያን ጊዜ ይሄ ሰው ጊዜው መቼ ነው? አማኙ በሕይወት በምድር ላይ ሁሉ ሲኖር እኔ አሁን እስክሞት ወይም ጌታ መጥቶ እስኪወስደኝ ድረስ ከዚህ ተክሳጽ ውስጥ ነው የምኖረው። እቺኛዋ ተክሳጽ ወይም እቺኛዋ ፍርድ እንዳታገኘኝ ምንድነው ማድረግ ያለብኝ? አቤት ስስት ጂሰስ have mercy upon me ጂሰስ ጂሰስ አለ። ቅድም ስሙን ጥሩ አላልኩ? ምን ስሙን ስጠሩ ዝም ብላችሁ አበበ በቀለ እንደማለት እኮ አይደለም። አበበ ብትል ምንም የሚፈጠር በቀለ ብትል ምንም ሙሴ አብርሃም ብትል ምንም። ኢየሱስ የሚለው ግን መጽሐፉ ምን ይላል? አቤት ስለዚህ ስም ኃጢአታችሁ ይሰራል። ልጆች ኃጢአታችሁ በኢየሱስ ስም ታጠቦላችኋል። ኢየሱስ ብቸኛ ስም ኃጢአት የሚባል በማይክሮስኮፕ የማይታይ ክፉ ደዌ ያለ እሱን ማጠብ የሚችል ስም እሱ ብቻ። ክፉ ቫይረስ አለ አውቶማቲካሊ የሚያስወግድ እሱ ብቻ። በሳሙና አጣጥበው በምን አጣጥበው የአይሁድ ሰዎች ወንዝ ወርደው ሲለቃለቁ ለጸሎት ነብዩ አያቸውና ኃጢአት አላ በእንዶድ ብትታጠቡ ማይጠራም እንዶድ ብትዘፈዘፍ በረኪና ጨምር አይጸዳ። ታዲያ ምንድነው? ሐናንያ ሳውልን እንዲህ አለ፣ ለምን ትዘገያለህ? ምን ነው አለ። አሪፍ ምስራች ልንገር። ምን? ስሙን ጥራ፣ ከዛስ ከኃጢአት ትታጠባለህ። ስሙን ጥራ፣ ስሙን ጥራ። ከምን? ከኃጢአት። መጀመሪያ ሰይጣን ላይ ስም ከማለታችሁ ፊት እናንተ ላይ ስሙ ያለውን ኃይል ወቁ። ደከምከው ጂሰስ you are clean ነው። እንኳን ሰው ቀርቶ ቃሉ ያጥባል። ሐዋርያቱን እያስተማረ ቆየና እነሱ ዝም ብሎ ይማራሉ። አሜን አዎ ሃሌሉያ ምናምን። ኢየሱስ ትምህርቱን ሲጨርስ እንዲያል አሁን እሱ ያያለ እያስተማራቸው
መንፈሳዊ ዓለም ላይ ሲታጠቡ ነው የሚያየው። ከዛ ምን አለ? አሁን ከሰማችሁት ቃል የተነሳ ታጠባችኋል፣ ንጹሃን ናቸው። ሲነሱ እኮ ሰዎቹ ክሱ አለ፣ ወቀሳው አለ፣ ምኑ አለ። ሰማይ ግን ሲያቸው ፒውር ናቸው፣ ታጥባቸዋል። ቃል ተከፈላቸው፣ ታጥባቸዋል። ዝንቦቹ አይቀርቡም። ቤልዜቡል ታውቃላችሁ? ቤልዜቡል ማለት የዝንቦች አለቃ። በቃሉ ውሃ ከታጠብክ ዝንቦ አይቀርብህ። ቀላል እኮ ነው። ከማለት መታጠብ። አጋንንት መጽሐፍ ቅዱስ ውስጥ ምን ተብለዋል? አለቃቸው ቤልዜቡል፣ በአማርኛ የዝንቦች አለቃ። ኦኬ፣ የሚዞሩት ምኖች ናቸው ማለት ነው አጋንንቶቹ? መጽሐፍ ቅዱስ አቤት ዝንቦች። ለምን ዝንቦች አለ መጽሐፍ ቅዱስ? አለቃቸውንም የዝንብ አለቃ ለምን አለ? ዝንብ ምንድን የሚወደው? ዝንብ የሚወደውን ታውቃላችሁ። መጽሐፍ ቅዱስ ምን ይላል? እናንተ ግን ከሰማችሁት ቃል የተነሳ ንጹሃን ናችሁ። መንፈስ ዓለም ላይ ሰይጣን ያይና ምንም የለውም፣ በቃ ይሄዳል። ንጹህ ነህ፣ ስሙን ጥራና ከኃጢአት ታጠብ።